ሰላም ሰላም፣ እንዴት ናችሁ? ወደ ዩቲዩብ ቻናል ተከታታዮች እንግዲህ ዛሬ እንደምታዩት በጣም የሚያምር ቀን ነው። በጠዋት ተነስቼ አንዳንድ ማረጋቸውን ነገሮች አድርጌ ለምን ብሎግ አልሰራም ብዬ አሰብኩና ያው እንግዲህ ዛሬ ስራ ሳይኖረኝ በዴይ ኦፌ ማረጋቸውን ነገሮች አሳያችኋለሁ ማለት ነው። ተከታተሉ። የሚያምረው ፀሐይ ካየን በጣም ረጅም ጊዜ ሆኖናል። ያው የምታውቁት እኔ የምኖርበት አገር ዊንተር ነውና ዊንተር ላይ ሲሆን ምንም ፀሐይ እናይም። ለምን እዚህ ጋር ልቀመጥ? እዚህ ጋር ልቀመጥ ደስ ይለኛል። እና ያው ዊንተር ነው። እኔ የምኖርበት ሀገር ላይ ዊንተር ሲሆን ለ4 ወር ለ5 ወር አካባቢ በረዶ ነው የሚሆነው። ስለዚህ ፀሐይ አናይም ማለት ነው። ስለዚህ ቫይታሚን ዲ ያው እጥረት ብዙ ሰው ያጋጥመዋል። እና አሁን ስፕሪንግ እየመጣ ነው። እንደምታዩት ቀኑ በጣም ያምራል፣ ብራይት ነው። ስለዚህ እኔም ቀኔን ብራይት አድርጌ እጀምራለሁ ማለት ነው። የቀረውን ብሎግ አብራችሁን ተከታተሉ። እንግዲህ ይሄን ኤክሰርሳይዝ ነቃ ነቃ ለማለት እንሰራለን ማለት ነው። ኦ ማይ ጋድ እንግዲህ ኤክሰርሳይዛችንን ጨርሰናል። በጣም ነው የደከመኝ። ላይክ ለኔ አሪፍ ነው። ላይክ እንደዚህ ስንቀሳቀስ አሪፍ ነው። እናንተም በቤታችሁ እንግዲህ ባላችሁ ስፔስ ጠረጴዛችሁን ጠጋ ጠጋ አድርጋችሁ ጠዋት ላይ ያው ጊዜ ካላችሁ መንቀሳቀስ በጣም አሪፍ ነው ማለት ነው። ምንም አይነት እንቅስቃሴ ይሁን ለምን ዱብ ዱብ አይሆንም፣ ተንቀሳቀሱ። በጣም አሪፍ ነው ማለት ነው። አሁን ቀጣዩ እንግዲህ ሻወር እንወስዳለን፣ ከዛ ቁርሳችንን እንሰራለን፣ ከዛ ደግሞ ቀጣዩ ውሎ እናያለን ማለት ነው። ተከታተሉ። እንግዲህ ከጣጥወን ፏ ብለን ተመልሰናል። ቀጣዩ የሚሆነው ደግሞ እንግዲህ ቁርሳችንን እናዘጋጅና ቁርሳችንን እንበላለን። መውጣት እየፈለኩ ነው ወደ ውጪ፣ ግን አይ ዶንት ኖ ያጓጓል ቀኑ። ግን ደግሞ የሆነ ብቻ የሆነ አትውጭ የሚል ቤት ዝም ብለሽ ረፊ የሚልም ደግሞ ሁለተኛው ፓርት አለ። በዚህኛው ጆሮና በዚህኛው ጆሮ የሚነግረኝ ማለት ነው። እና አይ ዶንት ኖ አልወሰንኩም። መውጣ ከሆነ ያው አብራችሁ ታያላችሁ። ማልወጣ ከሆነ ደግሞ ቀጣዩን የቀን ውሎዬን አብረን እናሳልፋለን ማለት ነው። ተከታተሉ። እንግዲህ ቁርሳችንን ቶስት ለመብላት ያሰብኩት አይ ዶንት ኖ ደከመኝ መሰለኝ። ኤክሰርሳይዝ ከሰራው በኋላ የመስራት ሞራል አልመጣልኝም። ቁርስ ጥሩ ነገር የመስራት ዝም ብዬ ቶስት በላለሁኝ። ከዛ ደግሞ ለምሳችን እናስብበታለን ማለት ነው። ሻይ የሚወድ ሰው አለ። እኔ ሻይ በጣም ነው የምወደው። በቀን ውስጥ ወደ 3 ወይም 4 ሻይ ብርጭቆ እጠጣለሁ። የኔ ብርጭቆ ይቺ ናት። እንግዲህ ይሄ ብርጭቆ ያው ቪዲዮ ላይ እንደምታዩት ትንሽ አይደለም፣ ትልቅ ነው። በቀን 4 ወይም 3 ብርጭቆ ግዴታ ነው። በጣም ነው የምወደው ሻይ። ቁርሳችንን አዘጋጅተናል። ቦታችን ጋር ወስደን እንመጣለን ማለት ነው። ዩቲዩብ ቻናል ተከታታዮች እንግዲህ የጧት ውሎ ይሄን ይመስላል ማለት ነው። ብዙም የተጋነነ አይደለም፣ በትንሹ ይሄንን ይመስላል ያለው። እንግዲህ ቁርሴን ከጨረስኩ በኋላ መውጣ ከሆነ ያው ሌላ ቪዲዮ ሰራላችኋለሁ ማለት ነው። ይሄናችሁ ግን ሰብስክራይብ ማድረግ እንዳይረሳ፣ ላይክ ሼር ማድረግም እንዳይረሳ። ማበረታቻ ኮሜንትም ጻፉልኝ። ብሎግ እስከምንገናኝ ድረስ ቻው ቻው።